السلام عليكم ورحمة الله وبركاته. زاري بهولت وندموش يتدرج وييت رياكت النارجع لنا برن فيديو نملكت. سلام تقدمتو قدمتي أقوى إنه جماعة ميسمون قدم جماعة مسمى سلام موقف ساتاچر نيجي أنت بتشاهد اللهم جماعة مسمى تلبت إذا جا قل سلام الرجع يأكل من دنا ميلو فيديون جماعة مسمى ميلو فيديو من دنا هسو الله سبحانه وتعالى في تعالو إجرالو إجالو ميلو النجار جماعة مسمى نومي ይሄ አህባሽ ወንድማችን ካለህምጣ ካለት እንደ ትልቅ ነገራችን ቪዲዮ ይዞ ማለት ነው። አንድ ሰው ሐቅ የያዘ ከሆነ ተረጋግቶ ለሌላው ታራ ሰጥቶ በስነ ስርዓት ያወራል። ላኪን እሱ በቃ አንድ ቃል አውራ አመጣለው በል ሌላ ነገር አታውራ። እንደዚህ እንዴት ይባላል? በተራ የምታወሩ ከሆነ ተራ መስጠት ለሱም ተከቸልክ ግባ እንዲሰጥ ከቸልክ አደምጥና ጀምር። ማስረጃ ሰጣለሁ ነዓም ማስረጃ እሰጣለሁ ማስረጃ አቀርብልሃለሁ እያለው ጀምር ላሰማ ታሰማለህ እኮ የልት በር ነው የት ትሄዳለህ? ነዓም ቪዲዮውን ታሰማለህ አታሰማም እኮ አላለህም። እሱ ይሄንን ነገር ለመቀበልህ እስቲ የአንድ ሼኽ ወይንም የአንድ ዓሊም ማስረጃ ሰጠኝ ቁርአን ሐዲስ እንደምትቀበል ማስረጃ አንድ ሼኽ አንድ ዋስጠኝ ዋስ ታቃለ በአማርኛ ይቀበላል አልኩ አይደለ? ቪዲዮ አትቀበልም ማስረጃ አልቀበልም ስለ አልቀበልም አትቀበልም አንድ ማስረጃ ለመስጠት አልቀበልም ስለ ነው አትቀበልም ትለኝ አትቀበልም ስለማውቀው እንደማትቀበል እኔ ላሳይህ። ያ አኺ እዚህ ጋር ድምጹን ቀንሼው ነው ምንም የመስማት እንትን የለበትም አይሰማም በጭራሽ። አህባሹ ይሄ ወንድማችን ምንም አይሰማም የሱን ብቻ ነው የሚያወራው። በቃ እዚህ አምጣ አንድ ሰው ሐቅ ያለው ከሆነ ያወራል ያዳምጣል ለሌላውም ሰው እድል ይሰጣል። እሱ ግን እቺን ሰው የነገረው ይመስለኛል። በቃ ምንም ነገር ክፍተት ታዝገባ ብሎ የነገረው ይመስለኛል ሳስበው ማለት ነው። ላኪን በጣም የሚገርም ነው። ውይይት ማለት እኮ አንተ ታወራለህ እሱ ያወራል በመሃል ያለው ነገር በማስረጃ ይፈታል ነው። በቃ ሌላ ነገር የለውም እኮ። እሱ ግን ያረጋ ያለው ምንድነው? እቺን አውበል አጭር ቃል ብቻ እንዴት ያለ ማብራሪያ ለአንተ ስንት ደቂቃ ተሰጥቷል? አንተን እንድታወራ ብዙ ጊዜ ዝም እያለ አይቼዋለሁ። ላኪን አንተ አላስወራ እያልክ ደግሞ ለውይይት ብለህ መምጣት በጣም የሚገርም ነገር ነው። አላኩልን አላህ ያህዲከ። እንደዚህ አይነት ውይይት መጀመሪያ ስለ ውይይት በደንብ ተማር እልሃለሁ። ሌላ ምን ተሰማችሁ? የእናንተ ሐሳብ እንዴት ነው? በዚህ ላይ ምን ሐሳብ ነው የነበራችሁ? ማለት ምንድነው የምትሉት? ይሄ እንደዚህ አይነት ውይይት አሁን በውይይቱ ላይ በጣም የረበሸና ያስቸገረ የነበረው ማንና ያያችሁት ፍትሃዊ ሆናችሁ እስቲ ኮሜንትም ላይ መልስ አስቀምጡ ማለት ነው። ኢንሻአላህ ሌላም ጊዜ በሌላ ቪዲዮዎች ኢንሻአላህ እንገናኛለን። በአላህ ፍቃድ አልጠፋምም ከዚህ በኋላ። حياكم الله جميعا والسلام عليكم ورحمة الله وبركاته.